ምናልባት ህጉን ስላላወቃችሁ ትጎዳላችሁ ብዬ እንጂ እስከ ጥግ ድረስ ሮሚ ልንገርሽ እኔ እንደዛ አይነት በተለይ ፍቅር ብሬ ተበላ የሚሉትን አላስተናግድም በስነ ስርዓት እዚህ ሀገር የማንንም አረብ ሽንት ቤት አጥቦ የተበላባቸውን እህቶቼን ብርገት ከደላላ ጋር እንዲያንገት ላንገት ተናንቀስ መልሳለሁ እሷ ግን ስለምቀርባትም ነው እዚህ ኬዝ ውስጥ የገባሁት ከዛ ምን አለኝ ያልጋ የ3 ቀን ያደርንበት አለ ከዛ ልጁ ፎቶውን ራሱ ላከልኝ ሮሚ ሚፈራ ልጅ እንኳን ከዛ ምን አልኳትኝ ወይ ሰኒ አልኳትኝ ምን ነው እኮ ከፍ ያሉ ሰውዬ ናቸው ስል ምን አልሽ ሪከርድሽ አለ መጠጥ ያለ ነው የምወደው አልሽኝ መጠጥ ካለ መፍትሄ ነው መጠጥ ያለ ሰው ነው የምወደው እድሜው መፍትሄ እኮ ነው ይሄ ይኸውልሽ የኔ ፐርሰናሊ ነገር ማውራት የለብሽም እዚህ ጋር አንቺ ምን አቃለ መጠጥ ሮሚ ይኸውልሽ ምን አለሽ መጠጥ ያለ ነው የምወደው አለች እዛ ጋር ይኸውልሽ አንቺ 14 አመት ሙሉ ሚውት አድርግ 14 አመት ሙሉ ራስሽን ታነቅ ነው እዛ ጋር ያወራሽ እኔ እንደባለጌ ያሳየሽኝ ማንኛውም ሰው ሀሳቧን ትጨርስና አንቺም ትቀጥያለሽ ማንኛውም ሰው ፍቅረኛ ይዛል ሮሚ መብትሽ ነው ከዛ ሮሚ ምን አልኳት መሰለሽ ሮሚ ሰኒ አልኳትኝ በቃ ከክብርሽ አይበልጥም ይሄን የዋህነትሽን አቁሚ ሁሉም የወደደሽ ሁሉ ወዳጅ አይደለም አቁሚ አልኳትኝ ከዛ እሷን እንኳን እንደዛ ብዬ እስቲል በቀደመታ 3 ቀን ከ4 ቀን በፊት ስልኩ ፍለፊ ሲመጣልኝ ትንሽ ብር መልስላት አይዲያ አሰርታ ስለ መሲ የምግቡን ሁላ ደምራለሁ እንዴ ነው ያለኝ ባለጌ ነው ልጁ ገባሽ ከዚህ ጋር እንዴ ነው የምትፋች ሮሚ በቃ ብሩን ጥርቅም አድርጎ ይብላው አይመለከተኝም የሴ ልጅ ክብሯ ነው የሚበልጠው ከዛ በተረፈ ሄደሽ ለተኛሹ አልጋ ይደመረው እሱ እኔ ጋር እኮ መጥተሽ እንደዚህ ስትኝ ነው የተናገርኩት ከዚህ በላይ ምን ላድርግልሽ ነው የኔ ስም እንዳትጠሪ ስለ ሱዳኑ አጥሪ መሲ በቀደም ምን አልኩሽኝ በቀደም ምን አልኩሽ መሲ ከቤት ድረስ እየደወሉልኝ ነው አንዴ ዝም በይ እስኪ አንቺ ራስሽ ስለ ሱዳኒ ብለሽ በጣም አወራሽ እኮ እኔ ላውራ እኔ ላጥራ ልንሰጥሽ እኮ ነው ይስተካከል ለሱዳኑ ደግሞ ሮሚ መጣች መሲ ያለችኝ ሱዳኑ ብር ሰጥቼው ወረቀት አልሰራልኝም ስትይ እስከ መቼ ነው ግን ደንቆሮ የምትሆነው ሱዳኑ ምን ነው ሱዳኑ ቪዛዬን የሚሰራልኝ እንደሆነ ተናገሪ እቴ ቆይ አንድ ጊዜ እዚህ ጋር ያልገባ ነገር እኮ አለ ሱዳኒ ምናምን ስለጋት ፍቅረኛ ነው ምንድነው ላሎች ፍቅረኛሽ አይደለም ሱዳኒ ወረቀት የሚሰራልሽ አይዲ የሚሰራ ሰው ነው ብር ሰጣውታልሽ ቀድመሽ ለምን ብር ሰጣችሁ ሰንዲ ብዬ ተቆጣውሽ ከዛ በተረፈ ግን እዚህ ሮሚ ቤት 2700 ቤት ሰው መሃል ልንገር ሄዳችሁ ተሻጉራችሁ ሄዳችሁ አልጋ ላይ ጫወታችሁን ጨርሳችሁ መታችሁ ወንድ ልጅ እንቢ ብሏችሁ ሲሄድ ብሬን በለኝ እንትኔን ያዘብኝ አይደለም ራቆታችሁ አልቆት አንጠልጥሮ እዚህ ቡርጅ ከሊፋ ላይ ይስቀሏችሁ እኔ ጋር መምጣት ያለባችሁ ምን አይነት ልጆች እንደሆኑ ልንጋይሰኒ ክብሯን ጠብቃ የመጣችበትን አላማ ጓደኛ መጣ ማያዝ ክብር ምን ትመጣለ እንደ ክብር መጣ ሀሳቧን ትስጥ በቃ መሲ ሚውት አድርጊ ንግግር እንድትናገር ባለፈውም ስትናገር ዘመ ብዬ ስወቀጥላት ነበር ነው ጓደኛ መያዝ ይኸውልሽ ክብር ማጣት አይደለም ማንኛውም ሰው ጓደኛ ይዛል ጓደኛ ይዞ ነው ወደ ትዳር የሚሄደው ባለትዳር ነው ለምን ተኛሽ ከሱ ጋር እኔ ባለትዳር እንደሆነ ነግሮኛል ወይ መሲ አንድ ጊዜ እንዴ ነግሮኛል አንቺን እኮ ነው ያለሽ እንደዛ ባለትዳር ነኝ ያለሽ እሱ ባለትዳር ሆነ ለምን እኔ ጋር መጣ አዳምጪ እኔ ጋር ለምን መጣ እንዴ መሲ ምን ሆነሽ ነው እኔ መመርመሪያ ማሽን አለኝ እንዴ ቆይሽ አንድ ጊዜ መጠጥ ያለውንም ሁሉንም አብራሪበት እስካልጋው አብራሪበት እስከ ፓንቱ አብራሪ አንቺ ነይ እንጂ እናቱ ሚውት አታርጊ አሁን ከቲ አብራ እኔ በመሲ የተናደርኩባት ነገር መሲ እኔ በውስጥ ነበረ መጥቼ እንደዚህ በዋትስአፕ አውሪው ስልሽ ኖ ሰኒ ነይ ችግር የለውም ሚውት አድርጌ ነው ማውራትሽ ደወልሽለት ከዛ ምን አልሽ ያልጋ ብር አለ መተሽ ሁሉም ሰው ሪካርድ አደረገ እንደዛ ስትይ እኔ እንዴት ነው ታየሁት እንደባለጌ እንደጋጠወጥ ቤርጎ ላይ አብራችሁ አድራችሁ ነበር ሰንዲ ሁለት ቀን አድራችሁ ነበር አርጋ ይዛችሁ ሁለት ቀን አንድ ቀን አብረን አድረናል ስንት ብር ከፈለ የምን ያልጋው ስንት ነው 150 ነው 150 300 እኔ ግን ያበደርኩት ያው ስለዚህ ሁሉ ነገር ማውራት አለበት ያው 4500 ነው ብድር እንደሆነ
መሲ መጀመሪያ ተረድታን ነበረ። ግን ልጁ እንደዚህ አለ ይቅርብሽ አለችኝ ብላኛል። ግን እዛ ጋር እሷ ስለ ሱዳኒ ምናምን አንድ ቦርኮ ሄለን የምትባል ልጅ አለች። ያንን ነገር ስታወራ ሰው ሁሉ እንትን አለ። ነገሮች እንዲጠሩልሽ ከፈለግሽ ጥያቄውን በትክክል አሁን ልክ መሲ አሁን መሲ የተናገረችው ነገር ስሜን ያጠራዋል። ምክንያቱም እኔ ከሱዳኒ ጋር ምንም አይነት ግንኙነት የለኝም። የፈለኩት እሱ ነው። ጥያቄ መልሽለት ቀስ ብለሽ ነገሮች ሁሉ ይጠራሉ። ወዴት ነው ይሄ ነገር? እህቴ የሁለት ቀን ያልጋለ ከዛ የምግብ አለ የምን አለ። ይሄ ሰውዬ መሲ ያለችሽ ያለ ጥያቄ አንስታልሻለ። ቪዲዮ ፓንትሽን ሁሉ ጥለሻል። ምስክርነት ይዟል። የተለያዩ የምግብ ወጪ ሁሉ ደምራለሁ እያለ ነው። ከ4000 እኔ ዝም ብላ የምትሰበር አይነት ሴት አይደለም። ለምን ራቁቴን እያደረግን አይኖረውም? አይ ዶንት ጌቭ አ ሺት። ምን አገባኝ? ገንዘቤን ነው የምፈልገው፣ ገንዘቤን ይመልስ። ኖ እንደዚህ ነው ልታሸማቀቁኝ አትፈልጉ። ኖ ነበር። እኔ እኮ ያልኩሽ እኮ ሰውዬው ያለው አስባለሁ እያለ ነው። የበላነውን የጠጣነውን አስባለሁ እያለ ነው እኮ የተባልሽ እኮ። እሱ ወንድ አይደለም ሴት ነው። ሴት ነው ገባ። ከሴት አስቦ እንትን የሚል ሆነ ሴት ነው። እኔ እንግዲህ የምልሽ ነገር የለም። ሌላ ሰው ይፍረድሽ። ባለትዳር ነኝ የሚል ከሆነ ጆከር ፎቶ ወጥቶ ሚስቱ እንድታየው ነው የምፈልገው። ባለትዳር ከሆነ ለምን መጣ? እኔ ጋር ትዳር እንዳለው ነግሮኝ ነው አመኝበት ነገር። አንተ አሁን እኮ ልጅቷ እሺ ልጁ ይጠራልሽ ይምጣ፣ ጥሩት እስኪ። አይጠቀምም፣ ቲክቶክ አይመጣም፣ ፕራይቬት ነው። ፕራይቬት ነው፣ አይጠቀምም፣ ፕራይቬት ነው። ያ እንደዚህ እንትን አይልም። በፕራይቬት ችግር የለውም። አንድ ፎሎ ቢኖረው መግባት ይችላል አይደለ? ሮሚ ሚዩት ነሽ። ሮሚ አትሰሚ፣ ሚዩት ነው። ጀሚላ የምለው ጆከር 150 ብቻ ኮነ ወሎ ቤት አማራ ጀሚላ ብታርፊ ይሻልሻል። አሁን በኋላ እስከ ፎቶሽ አሰጣሻለሁ። ያወጣ 4000 ለምን አይሰጣትም? ያወጣውን አውጥቶ ይሄ ልክስክስ ማለት ነው። ባለትዳር ከሆነ ይለጠፋል። ሚስቱ ትመጣና የታባቷ እሷ ስሞታለች እንደ በቁሟ ሚስት ካለው እኮ ጥሩት እኮ እያልኳችሁ እኮ ነው እኮ ከ4500 ላይ 150 ሲቀነስ ፕላስ 300 የሁለት ቀን 300 4000 ኖ 4000 ስንት ቀረ?